ሰላም እንዴት ናችሁ? የጌታ ስለ ዩቲዩብ ቻናል ተከታታዮች፣ ዛሬ እንግዲህ በአዲስ ስራ መጥቻለሁ። ስራችን የሚሆነው የአዴት መድኃኔዓለም ቤተክርስቲያንን አብረን እናያለን፣ መቼ እንደተመሰረተ። ስለዚህ ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ጀምሩት። አብራችሁን ቆዩ። አዴት መድኃኔዓለም በ1406 ዓመተ ምህረት የዛሬው አዴት መድኃኔዓለም የድሮ ደግሞ አቦ ቤተክርስቲያን በ1406 ዓመተ ምህረት ተመስርቷል። ይህ ቤተክርስቲያን በግራኝ አህመድ የጂሃድ ጦርነት ላይ ቤተክርስቲያኑ ተቃጥሎ እንደነበር አባቶች ያስረዳሉ። ከጊዜ በኋላም ደግሞ በንጉስ ሰለሞን ስርወ መንግስት በአዲስ ተሻሽሎ ቤተክርስቲያኑ እንደታደሰም ይነገራል። የቀድሞው አቦ ቤተክርስቲያን በራስ ወልደ ጊዮርጊስ ወይም ራስ ቢትወደድ ጊዜ ገዳሙን እንዲያስተዳድር ስልጣን ተሰጥቶት ነበር። ራስ ቢትወደድ ወልደ ጊዮርጊስ ለአዴትና ለአካባቢዋ ተሹመው እንደመጡ የርስት ሰሪቱ እንደገና እንደተደለደለ ፋሲል ሲሰራ ወልደ ጊዮርጊስ ሲያሰማራ የተባለም ለዚህ ነው። ከዚህ መሰረት በ17ኛው መቶ ክፍለ ዘመን አጋማሽ በ1650 ግድም ራስ ወልደ ጊዮርጊስ የመድኃኔዓለምን ገዳም አስገብተው አስገነቡ። አባቶች እንደሚናገሩት ወልደ ጊዮርጊስ አዴትን ስለሚወዳት እና ልክ ጎንደርን ርብና ቀሃ ወንዞች እንደከበቧት ሁሉ አዴትም ሽገዝና ሽና ወንዞች መካከል የምትገኝ ለምለም ሀገር ስለሆነች እንደሆነ ጎንደር ሀገሩን ወንዙ ለማሳደግ አስበው ነው ይባላል። ገዳሙ በአጼ ቴዎድሮስ የስልጣን ዘመን አዴት መድኃኔዓለም ከአጼ ፋሲል ዘመን ጀምሮ ጸንቶ የነበረ ነገር ግን በዘመነ መሳፍንት ዘመን ተከትሎ ቋረኛው አጼ ቴዎድሮስ በ1847 አካባቢ የሜጫና የዲንሳ ሰው አልገብርም ስላላቸው የእሳቸውን መቀመጫ ሳፍተሜ በታች አይን አምባ በማድረግ ከፊል ጦራቸውን በመላክ የአዴት መድኃኔዓለም ገዳም በማቃጠል ነዋየ ቅዱሳቱን አዘርፈው ቀሳውስቱን በምርኮ ይዘው ወደ ደብረ ታቦር ተሻገሩ። አጼ ቴዎድሮስ በ1858 እስከ 59 ደብረ ታቦር ላይ የመድኃኔዓለምን ቤተክርስቲያን አሰርተው አዴት በዝርፊያ የወሰዷቸውን ነዋየ ቅዱሳቶች እንደ አስገቡ ማስረጃዎች ይገልጻሉ። አጼ ቴዎድሮስ በተላኩ ወታደሮች የአዴት መድኃኔዓለም ገዳም ሲያቃጥልና ነዋየ ቅዱሳት ሲዘርፍ ያየች አዴት ተወላጅ የሆነች ወቴዘር ፈንታ የምትባል ሴት አዝና እንዲህ ብላ አንጎራጎረች። እንግዲህ ለታቦት አልሰጥም ስለት አዴት መድኃኔዓለም ነዶ አገኘሁት።